ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን በደህና ወደዚህ ቻናል በሰላም መጣችሁ። ሰሞኑን እየተማማርን ያለነው ፓርት ኦፍ ስፒች ወይም ደግሞ የንግግር ክፍል እንደቀጠለ ዛሬ ስምንተኛው ወይም ደግሞ የመጨረሻው የንግግር ክፍል ይዤላችሁ መጥቻለሁ ማለት ነው። በደንብ ተከታተሉኝ። ስምንተኛው ኢትስ ኢንተርጀክሽን ይባላል ወይም ደግሞ በአማርኛ ቃለ አጋን ነው የሚባለው ማለት ነው። እዚህ ኢንተርጀክሽን ወይም ቃለ አጋን ነው የሚባለው ኢትስ አ ወርድ is a word or phrases that expresses sudden emotion feeling or reaction. It has no grammatical connection to other words in the sentence and often stands alone. እነዚህ ኢንተርጀክሽን ወይም ደግሞ ቃል አጋን የሚባሉት እነዚህ ቃላቶች ሊሆኑ ይችላሉ ወይም ደግሞ ፍሬዝስ ሊሆኑ ይችላሉ። ቃላት ወይም ደግሞ ሀረጎች ሊሆኑ ይችላሉ። ዛት ኤክስፕሬስስ ሰደኑን ኢሞሽን ወይም ድንገተኛ የሆነ ኢሞሽን ወይም ደግሞ ፊሊንግ ሀሳብ አይደለ ፊሊንጋችን ወይም ስሜቶቻችን ወይም ደግሞ የምናሳያቸውን ሪአክሽን በድንገት የምናሳያቸውን ሪአክሽኖችን ምናምን የሚገልጹ ቃላቶች ናቸው ማለት ነው። እነዚህ ኢንተርጀክሽን ወይም ደግሞ ቃል አጋኞች አረፍተ ነገር ጋር ወይም በቃላቶች እና በአረፍተ ነገሮች መካከል ላይ ምንም አይነት ግራማቲካል የሆነ ኮኔክሽን የላቸውም፣ ግንኙነት የላቸውም። ዘይ ስታንድስ አሉ ለብቻቸው በቃ ራሳቸውን ችለው ነው። አሁን ለምሳሌ እንደ ኮንጃክሽን ምናምን አይነት ነገሮች በቃላቶች ወይም በአረፍተ ነገሮች መካከል ላይ ያላቸው ግንኙነት የላቸውም። ዘይ ስታንድስ አሉ ለብቻቸው ራሳቸውን ችለው ነው የሚገኙት ማለት ነው። there are different types of interjections አለ። the first one is interjections for joy or happiness ስለዚህ ለደስታ ወይም ደግሞ መደሰታችን ለመግለጽ የምንጠቀማቸው ኢንተርጀክሽን ወይም ደግሞ ቃል አጋኖች አሉ። these interjections are express pleasure ደስታችን ኤግዛስትመንት አይደለ በጣም መደሰታችንን ምናምን መፈንጠሳችንን የሚገልጹ ሴሌብሬሽን አይደለ አንዳንድ የሆኑ ሴሌብሬሽኖች አሉ። እንደዚህ አይነት ነገሮችን ለመግለጽ የምንጠቀም ፕሌዥር ወይም መደሰትን ደስታን አይደለ ወይም ፍንደቃ ምናምን ለመግለጽ የምንጠቀማቸው ቃል አጋኖች አሉ። እነሱም ቃል አጋኖች ወይ ፎር ሃፒነስ ምናምን እንጠቀም። ለምሳሌ ኤግዛምፕል ሃሪ ሂፕ ዋው ያ ለምሳሌ ኤግዛምፕል ዋው that was an amazing performance አይደለ ዋው ገራሚ ያ በጣም ግሩም ወይም ደግሞ ገራሚ ነው ፐርፎርማንስ ነው ወይም ደግሞ ፐርፎርማንስ ወይም ደግሞ ችሎታ ነው አይደለ በጣም ገራሚ የሆነ ችሎታ ነው አይደለ ዋው አይደለ መደነቅ አይደለ በጣም መደሰቷ ዋው ብላ ገራሚ የሆነ ፐርፎርማንስ ወይም ደግሞ ችሎታ ነው ስትል መደነቋ ወይም ደግሞ ኢትስ ሃፒነስ ወይም ደግሞ መደሰቷ ወይም ደግሞ ፕሌዥሯን ነው የሚገልጸው ማለት ነው። ሁለተኛው ኢንተርጀክሽንስ ፎር ሰርፕራይዝ ኤንድ ሾክ አይደለ ወይም መደንገጥ ወይም ደግሞ ሰርፕራይዝ መሆንን አይደለ ሾክ ውስጥ ወይም ደግሞ መደንገጥ ወይም ደግሞ ሰርፕራይዝ መሆንን ለመግለጽ የምንጠቀማቸው ቃል አጋኖች አሉ። this is express unexpected reaction ለምሳሌ ሰርፕራይዝ ሲኖር unexpected ያልጠበቅነው reaction ወይ ፊታችን ላይ ወይ ደግሞ በአክሽን ምናምን እናሳየው unexpected የሆነ reactionን ለመግለጽ እንጠቀማለን። these interjections for example oh I what hey how gosh goodness የመሳሰሉ ቃላቶች ማለት ለምሳሌ oh I didn't expect to see you here oh እዚህ ያገኘሃለሁ ብዬ አልጠበቅኩኝም ነበረ አይደለ ተደንቃለች አይደለ ስለዚህ ሰርፕራይዝ ሆናለች ማለት ነው። እዚህ ያገኘሃለሁ ብዬ አልጠበቅኩክም ነበረ አይደለ ስለዚህ እቺ የምትለው በቃል አጋኑ የተገለጸችው ቃል ምንድን ናት? ኢትስ ኢንተርጀክሽን ቃል አጋኑ ለሰርፕራይዝ ወይም ደግሞ ለሾክ የምንጠቀመው ኢንተርጀክሽን ናት ማለት ነው። ሶስተኛው ኢንተርጀክሽን አይነት ኢትስ ፎር ፔን ወይም ደግሞ ዲስኮምፎርት ምቾት የነሳንን ነገር ወይም ደግሞ የሆነ ፔን የሆነ ነገር ወይም ህመም ያለው ነገር ምናምን ለመግለጽ የምንጠቀማቸው ቃል አጋኞች ናቸው ማለት ነው። it is expresses physical or emotional pain አይደለ ወይ አካላዊ ወይም ደግሞ ስሜታዊ የሆነ ፔን ወይም ህመምን ለመግለጽ የምንጠቀማቸው ኢንተርጀክሽኖች ናቸው ማለት ኤግዛምፕል egg መሳሰል ለምሳሌ እዚህ ጋር that hurts that hurts ያ በጣም ይጎዳል አይደለ that hurts አይደለ that hurt አይደለ ያ በጣም ይጎዳል አይደለ እዚህ ጋር የምትለውም እችም ላይ ኢትስ ኢንተርጀክሽን ፎር ፔን ወይም ዲስኮምፎርት ናት ማለት ነው። ሌላው አራተኛው ኢትስ ኢንተርጀክሽን ፎር ግሬቲንግ ኦር ፌርዌል ይባላል። ይሄ ብዙ ጊዜ ለሰላምታ የምንጠቀማቸው ቃል አጋኗዊ ቃላቶች ናቸው ማለት ነው። this interjection for greeting is used to greet someone or get their attention ትኩረታቸውን ለማግኘት ወይም ደግሞ ሰዎችን ሰላም ለማለት የምንጠቀምባቸው ቃል አጋኗዊ ቃላቶች ናቸው ማለት ነው። ኤግዛምፕል hello hi hey goodbye bye see ya የመሰሉ እንደዚህ አይነት ቃላቶች it is በአጋኖ ቃል አይደል በአጋኖ ምልክት የአጋኖ ምልክት ነው። ስለዚህ በአጋኖ ምልክት ሆነው ለሰላምታ ምናምን የምንጠቀምባቸው ቃል አጋኖ ቃላቶች ናቸው ወይም ደግሞ ኢንተርጀክሽኖች ናቸው ማለት ለምሳሌ hello how are you today አይደለ hello እንዴት ነህ
እንዴት ነህ ዛሬ አይደለ? እንዴት ነህ ዛሬ አይደለ? ሰው ሰላምታ እያለ ነው አይደለ? ሰው ከዛ ሰላምታ ከማለቱ በፊት ምናምን ሄሎ ይላል ማለት ነው። ሄሎ ወይም ሃይ ይላል ወይም ሄይ ይላል ማለት ነው ማለት ነው። አምስተኛው ቴስ ኢንተርጀክሽን ፎር አቴንሽን ኦር ኮሊንግ አይደለ? የሆነን ሰው ለመጥራት ወይም ደግሞ የዛን ሰው ትኩረት ለመሳብ የምንጠቀማቸው ቃል አጋነዋዊ ቃላቶች ናቸው ማለት ነው። ለምሳሌ ዩስ ቱ ጌት ሳምዋንስ አቴንሽን አይደለ? የሆነን ሰው ትኩረት ለማግኘት የምንጠቀማቸው ቃላቶች ናቸው ማለት ነው። ኤግዛምፕል ሄይ፣ ዩ፣ ሉክ፣ ሊስን፣ ፒስ የመሳሰሉ ቃላቶች ዘይ አር ምንድን ናቸው? ኢንተርጀክሽን ፎር አቴንሽን ናቸው ማለት ነው። ለምሳሌ ሊስን ዊ ኒድ ቱ ቶክ አባውት ዘ ፕሮጀክት አይደለ? ሊስን ስማኝ ስለ ፕሮጀክቱ ማውራት እንፈልጋለን ወይም ደግሞ ስለ ፕሮጀክቱ ማውራት አለብን አይደለ? የዛን ሰው ትኩረት መጀመሪያ እየሳበ ነው ማለት ነው። ሊስን ብሎ የዛን ሰው ትኩረት መጀመሪያ እየሳበ ነው ማለት ነው። ስድስተኛው ኢንተርጀክሽን ፎር ደብት ወይም ደግሞ አንሰርቴኒቲ አይደለ? እርግጠኛ ላልሆናቸው ነገሮች ወይም ደግሞ የሆነ የሚያጠራጥሩ ነገሮች ካሉ ለነዛ የምንጠቀማቸው ቃል አጋኖች ኢትስ ኢንተርጀክሽን ይባላል። ኢንተርጀክሽን ፎር ደብት ይባላሉ። ዚስ ኤክስፕረስ ሂስቴሽን አይደል? ሂስቴሽን አይደል? ሂስቴሽን ወይም አንሰርቴኒቲ አይደል? እርግጠኛ ያልሆናቸው ነገሮች ካሉ በዛ ላይ እርግጠኛ ካልሆንን ለነዛ ነገሮች የምንጠቀማቸው ናቸው ማለት ነው። ለምሳሌ የመሳሰሉት ማለት ኤግዛምፕል አይ አም ናት ሹር ዛት አባውት አይደል? እዚህ ጋር የሚልና አም ናት ሹር ዛት አይደል? አም ናት ሹር አባውት ዛት ስለዛ ነገር እርግጠኛ አይደለሁም አይደለ? ቲና እርግጠኛ አለመሆንሽን ለመግለጽ ወይም አለመሆናችሁን ለመግለጽ መጀመሪያ ትሉና ይሆን አይደለ? የሆነ ገታ አድርጋችሁ ድምጻችሁ አይደለ? አም ናት ሹር አባውት ዛት አይደለ? ስለዛ ነገር እርግጠኛ አይደለሁም እንደማለት ማለት ነው። እርግጠኛ ላልሆናቸው ነገሮች ኢንተርጀክሽን ፎር ደብት ወይም አንሰርቴኒቲ ይባላሉ ማለት ነው። ሰባተኛው ኢንተርጀክሽን ፎር ዲስገስት ወይም ደግሞ ኮንተምፕት አይደለ? ለሚያስጠላ ነገር ዲስገስት ለሆኑ ነገሮች ዲስገስቲንግ ለሆነ ወይም ደግሞ ለሚያስጠላ ደስ ለማይል ነገር የምንጠቀማቸው ቃል አጋኖ ቃላቶች አሉ ማለት ነው። it express strong dislike or disapproval አይደለ? disapproval አይደለ? በጣም ላልወደድናቸው ነገሮች የምንጠቀማቸው ማለት ኤግዛምፕል ያክ ኦኬ የመሳሰሉ ማለት ኤግዛምፕል ያክ ዚስ ሚልክ ኢዝ ሶር አይደለ? ያክ ዚስ ሚልክ ኢዝ ሶር ይሄ ሚልክ ወይም የወተት መራራ ነው ወይም ደግሞ ቆምጣጣ ነው አይደለ? ያክ ዚስ ሚልክ ኢዝ ሶር አይደለ? ይሄ ሚልክ መራራ ነው እያለ ነው ማለት ነው። ስምንተኛው ደግሞ ኢንተርጀክሽን ፎር አግሪመንት ኦር አፕሩቫል አይደለ? ለሆነ ላጸደቅነው ነገር ደግሞ ለተስማማነው ነገር አይደለ? የሆነ ነገር ላይ ከተስማማን የምንጠቀማቸው ኢንተርጀክሽኖች አሉ ማለት ነው። ኢትስ ኤክስፕረስ ኮንሰንት ወይም ደግሞ አፕሩቫል አይደለ? ኮንሰንት ወይም ደግሞ አፕሩቫል ኤክስፕረስ ያደርጋል። ለምሳሌ ኤግዛምፕል የስ፣ ያ፣ ኦራይት፣ ኦኬ፣ ብራቮ። ኤግዛምፕል ብራቮ፣ ኤክሰለንት ፐርፎርማንስ፣ ብራቮ፣ ኤክሰለንት፣ በጣም ጎበዝ የሆነ ፐርፎርማንስ ወይም ችሎታ ነው። ኤክሰለንት የሆነ አይደለ? እጅግ በጣም ጥሩ የሆነ ፐርፎርማንስ ወይም ደግሞ ችሎታ ነው አይደለ? ብራቮ ብሎ እያደነቀው ወይም ደግሞ ኢትስ አግሪመንት ወይም አፕሩቭ እያደረገው ነው ማለት ነው። ዘጠነኛው ኢትስ ኢንተርጀክሽንስ ፎር ሲምፓዚ ወይም ደግሞ ኮንሰርን አይደለ? ሲምፓዚ ወይም ደግሞ ርህራሄ ነው አይደለ? ወይም ትህትናን ለመግለጽ የምንጠቀማቸው ቃል አጋነዋዊ ቃላቶች አሉ ማለት ነው። ኤግዛምፕል አላስ፣ ኦ ዲር፣ ዲር ሚ፣ ኦ ማይ የመሳሰሉት ማለት ኤግዛምፕል አላስ ዘ ፖር ቻይልድ ዋዝ ሎስት አይደለ? አላስ ደሃዋ ልጅ ጠፋች አይደለ? አላስ አይደለ? ማዘናችንን ወይም ደግሞ ትህትና ለመግለጽ የምንጠቀማቸው ቃላቶች ናቸው። አስረኛው እሺ ሌላኛው አስረኛው ነው። ኢንተርጀክሽንስ ፎር ሳይለንስ ኦር ኳይት አይደለ? ዝምታ ወይም ደግሞ ዝምታን ለመግለጽ ወይም ደግሞ ዝምታን ለማስከበር የምንጠቀማቸው ቃል አጋነው ቃላቶች አሉ። ለምሳሌ ኢትስ ሪኩዌስት ኦር ኮማንድ ሳይለንስ አይደለ? ወይም ዝምታን ለማስከበር ወይም ደግሞ ዝም በሉ ለማለት ማለት ኤግዛምፕል እሽ፣ ሃሽ፣ ኳይት የመሳሰሉ ኤግዛምፕል እሽ ዘ ቤቢ ኢዝ ስሊፒንግ አይደለ? ህፃኑ እየተኛ ነው። ስለዚህ ዝም በሉ ማለት ነው። እሽ ስትል እሽ ስትል እሽ ዘ ቤቢ ኢዝ ስሊፒንግ አይደለ? ህፃኑ እየተኛ ስለሆነ ዝም በሉ እያለች ነው ማለት ነው። ሌላኛው ኢትስ ፍሬዛል ኢንተርጀክሽንስ አሉ አይደለም? ግሩፕ ኦፍ ወርድስ ፋንክሽኒንግ አስ ኢንተርጀክሽን። ስለዚህ ምንድነው የቃላቶች ስብስብ ሆኖ እንደ ቃል አጋነዋዊ የሚያገለግሉ የቃላት ስብስቦች አሉ። እነሱ ፍሬዛ ኢንተርጀክሽን ይባላሉ። ኤግዛምፕል ኦ ማይ ጋድ፣ ጉድ ሄቭነስ የመሳሰሉ ቃላቶች ፎር ጋድነስ ሴክ፣ ዋት ሰርፕራይዝ፣ ሃው ወንደርፉል። እንደዚህ አይነት ግሩፕ ኦፍ ኢንተርጀክሽኖች ወይም ደግሞ ግሩፕ ኦፍ ወርድስ አስ ኢንተርጀክሽን የሚያገለግሉ ከሆነ ኢትስ ፍሬዛ ኢንተርጀክሽን ይባላሉ ማለት ነው። ኢትስ ለምሳሌ እዚህ ጋር አድ አፕሮፕሪየት ኢንተርጀክሽን ቱ ኮምፕሊት ዚስ ሴንቴንስ አይደለ? ይህን ሴንቴንስ ኮምፕሊት ለማድረግ አፕሮፕሪየት ወይም ደግሞ ተገቢ የሆነ ኢንተርጀክሽን አስገቡ ይላል እዚህ ጋር። እዚህ ጋር ለምሳሌ ቴን መልቲፕል ኩዌሽንስ አሉ አይደለ? ዋት ኢዝ አን ኢንተርጀክሽን? ኢንተርጀክሽን ማለት ምን ማለት ነው? ኢዝ ኤ ታይፕ ቨርብ ነው። ኤ ወርድ ዛት ኤክስፕረስ ስትሮንግ ፊሊንግ፣ ኢሞሽን ኦር ሰርፕራይዝ ነው። ኤ ኮንጃንክሽን ዛት ኮኔክትስ ክሎዝስ ነው። ኦር ኤ ናውን ዛት ዲስክራይብስ ኤ ፐርሰን፣ ፕሌስ ኦር ቲንግ ነው።
ኢንተርጀክሽን ማለት ምንድነው ብያቸው? it is a word that expresses strong emotion or surprise. so the answer is B ነው። ሶ እነዚህን ከዚህ ከአንድ ጀምሮ እስከ ታች እስከ 10 መልቲፕል ኩዌሽኖች አሉ። እነሱን ስሯቸው። በጣም ቀላል ነው። ያልገባችሁ ነገር ካለ ደግሞ ጠይቁኝ። ይሄ አጠቃላይ ስለ ኢንተርጀክሽን አያናቸው። በአጠቃላይ 10 አይነት ኢንተርጀክሽኖች ወይም ደግሞ ቃል አጋናዊ ቃላቶች አሉ። ይሄ 8ኛው የመጨረሻው የፓርትስ ኦፍ ስፒች ወይም የንግግር ክፍል አይነት ነው ማለት ነው። እናንተም ከ8ቱ የንግግር ክፍል ውስጥ እንዲደገምላችሁ የምትፈልጉ ካለ ወይም ያልገባችሁ ግራ አጋባችሁ ካለ ኮመንት ላይ ጥያቄ ጠይቁኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ጠይቁኝ። ቤቱን ደግሞ ሰብስክራይብ አድርጉ፣ አስተያየት ስጡ። ምክንያቱም የእናንተ አስተያየት የእናንተ ኮመንት ለኔ አዳዲስ ነገሮችን እንድሰራና እንዲሁም ደግሞ ስህተቴን እያስተካከልኩ ነገሮችን እያረምኩኝ ጥሩ አድርጌ እንድሰራ ይረዳኛል። ቤቱን ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ። ባይ